እንግዳይ ራሷን ታስተዋውቀናለች። ስሜ ሰዓት ደምሴ ይባላል። በቃ ማለት ረጅም ነው ሌላውን ብጠራላችሁ። ስለዚህ ኋላ ላይ ያው ሰዓት ደምሴ ይበቃል። ኋላ ላይ ስለ ስራዎችሽ እንዲሁም ደግሞ ስለ ማህበራዊ ህይወትሽ ያወራን አብረን እንቆያለን። ሰዓት ደምሴ ተዋናይ፣ ዘፋኝ፣ ሞዴሊስት ናት። እስቲ እንዴት ወደዚህ ሙያ ገባች? አጀማመሯንስ ሁሉንም በአንድ ጊዜ ነበር የጀመረችው? ሁሉንም በአንድ ጊዜ አይደለም የጀመርኩት፣ በአጋጣሚ ነው። ቁንጅና ውድድር የገባ ነው። አሁን ስናገር ያስቃል፣ ግን አፕል አለ ብለው ነው። አፕል አለ ማለት የዛን ጊዜ የሃይ ስኩል ተማሪዎች ነበር፣ ገና ጁኒየር የሃይ ስኩል ተማሪ ነበርኩኝና ለተወዳዳሪዎች 25 ስትገቢ በየቀኑ አፕል አለ፣ ፍሩት ይሰጥሻል፣ ሳውና ጃኩዚ በነፃ ነው ተብለን ተነገረን ማለት ነው። እኔና ጓደኛዬ በጣም በየቀኑ ማናገኘው ነገር ስለመሰለን ለምን አንገባም ባናሸንፍም አትሊስት ተጠቅመን እንወጣለን ብለን ወደዛ ገባን። ከዛ አንድ ወደ አንዱ አመራ። እስቲ አስታውሽን፣ መጀመሪያ የሰራሽበት መድረክ የት ነበረ? የመጀመሪያው እስከ ስሜት እንዴት ነበር መድረክ ላይ ስትወጪ? በጣም ደስ የሚል ለመጀመሪያ ጊዜ መስራት የምፈልገውን ነገር ያወቅኩት ይዛኔ ነው። ሰዎች ሁሉ የሚያዩት ነገር መስራት እንደምፈልግ አወቅኩኝ። መድረክ ላይ ፋሽን ሾው ስትሰሪ ልክ እንደ ፊልም ነው። የቢዝነስ ልብስ ስትለብሺ እንደ ቢዝነስ ሴት መሆን አለብሽ። የስራ ስትለብሺ፣ የራት ልብስ ስትለብሺ እራት እንደምትበላ ሴት መሆን አለብሽ። ስለዚህ ልክ እንደ ፊልም ነው። መብራት በርቶ ስትራመጂ ሰው ሁሉ ሲያጨበጭብ በለብሽው ልብስ ብቻ ደስ ይላል። የመጀመሪያው ሻራተን ነው ፋሽን ኢትዮጵያ ያዘጋጀው። ስለዚህ ደስ የሚል ነበር ስሜት። በጣም ከዚሁ ጋር ጥያቄ ላይ ተያያዘ ምንድነው ወደ ትወናው ሳለ ከዛም ቀጥለሽ ደግሞ ወደ ዘፈኑ ነው የገባሽው። የነሱንም አገባብሽ ናጫዎች ትወና ግዴታ ሆኖብኝ ነው የጀመርኩት። የዛን ጊዜ ሚስ ኢትዮጵያ ሳይን ኮንትራክት ውስጥ ነበርኩኝ። ስለዚህ ማናጀሮቼ ናቸው ዲል የሚያደርጉት እንደዚህ አይነት ነገር። ስለዚህ ስክሪፕት እንደመጣልኝ ሰማው። ሄለን ዳይሬክተራችን ሄለን ስክሪፕት አምታ ልትሰራ ተፈራርመሻለኝ ተባልኩት። ሰራልሽ ማትሰሪ ማለት ተፈርሟል፣ ቀረጻ ትገቢያለሽ ነውና በጣም አስቸግሪያት ነበር። በጣም በየሰዓቱ ነርቨስ ሆናለሁ። ይሄ እንደሚቀርጽ የሚያክሰለም ጭንቅ የሚለው እንደሱኝ ነበር። ስለዚህ በግዴታ ገባውበት እና ምግባድ በግዴታ ካረኳቸው ነገሮች የሚያስደስተኝ የመጀመሪያው ነገር እሱ ነው። የመጀመሪያ ስራሽም ሳራ የተሰኘው ፊልም ነበረ። ወደ ሙዚቃው ሳለ ሙዚቃ ሰው የሚገባበት ሰው የተለያየ ይሆናል። ለኔ የነበረኝን ብቸኝነት ወይ መጥፎ ስሜት ለመራቅ የገባውበት ነገር ነው። የነበረኝን ሀዘን ከራሴ ለመሸሽ ስሞክር ነው ወደ ሙዚቃ የገባሁት። ከዛ ሱስ ሆነብኝ፣ መውጣት አልቻልኩም፣ በዛው ቀር። ለመጀመሪያ ጊዜ ተጫዋች የነበረ የማን ሙዚቃ ነበር? ወንዶች አይተሽ እንደሆነ ምንንም ስራ ቢጠላሉም አንዱ አንዱን ሲያወራ ስለ አንዱ ሲያወራ አትሰሚ። በጣም የሚገርመኝ ነገር ነው። ብዙ ጊዜ የሆነ ቦታ ወሬ ተነስቶ ወይ የሆነ ሰው በቲቪ ሳይሽ እሷ እኮ እንዲህ ናት ብሎ ቀድሞ የሚያወራውን ሰው ዞረሽ የተሰቀሽ ሴት ናት። በዘመናዊነት ፌሚኒስት ወይም ሴታዊነት እንደሱ አይደለም። አሁን እኛ ገና ሰባዊ መብቶቻችን ያልተጠበቅንበት በልተን ያልኖርንበት ገና አይውልሽ እንደ ሴት ማድረግ የምንችለው ነገር መደጋገፍ ነው፣ አለመጠላለፍ፣ እርስ በርሳችን አለመነጣጠቅ፣ ያንቺ ማደግ እኔን እንደ ውድቀት እንዳይታይብኝ ወይም አንቺን ለማመስገን እኔን አለመንቀፍ፣ አንቺ ልክ ነሽ ለማለት እሷ እኮ እንዲሁና ነው አንቺ እንዲሁነሽ ነው አለመባባል። እንደ ሀሜቱ ቢቆም እሱ ብቻውን ይበቃሻል። ከሆነ ሰው ስራ ሊሰጥሽ ብልሽ እሷ እንኳን ትቅርብ መባሉ አንቺን ከሆነ ቦታ እያስቀረሽ ነው።